ይልሽ ነይ እንሂድና አስባለው ቁጭ ብለን ካውጋንበት ቁጭ ብዬ እተክዛለው ጨዋታና ሳክሽን አስታውሺ እህላለው ተክዛለው አስባለው እንግዲያው አንቺም ከተለየሽኝ ከራቅሽኝ አስታውሽኝ በፍቅር ከልብ ከአንጀት ከሆድሽ ውስጥ። ሰላም 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 ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ የመጣንበት ሙድ ትንሽ የሚደብር ቢሆንም ማለት ሁኔታውን ልናሳያችሁ ፈልገን ነው። የሊዱ ያለችበትን ሁኔታ ልናሳያችሁ ስለፈለግን ነው። የእውነት በጣም ማለት የሚደብር ሁኔታ ላይ ነው ያለችው። ያው ታውቃላችሁ አይደለ ባለፈው የተከሰተውን ነገር ልጁም ደውሎልን እኛ መተን እዛ ድረስ መተን እኔም አላቅም ነበረ የለሁም እንዳጋጣሚ ከስራ ጋር ማለት የስራ ለመገጣጠም እየተገናኘን አልነበረም እና ያለውን ሁኔታ ምንም ነገር አላቅም ነበረ እና ስሰማ በጣም ደንግጬ ነበር የመጣሁት። ግን አላመንኩም። ፕራንክ ነበር የመሰለኝ ቤተሰቦቼ፣ በእውነት ፕራንክ መስሎኝ መጥቻ ያለው ሁሉም ነገር እንደጠበቅነው አይደለም። ይዘናት ሄደን እንኳን ፕራንክ እንደሆነ ከዛ ከካሜራ ጀርባ እንኳን ስጠይቃት ፕራንክ ነው ወይ ብዬ በተደጋጋሚ እየጠየቅኳት ግን ምንም ማለት እውነት እንደሆነ ነው መሰለኝ። በቃ በጣም ሁኔታው እንጃ እኔ ደብሮኛል። ነት ቢያንስ እሷ ትንሽ ከሷ ጋር ያወሩ ነበር። እኔ በመሃል ስለሌለው እሷ ጋር ያወሩ ነበር። እሷንም ስጠይቃት ፍቅራው እንደሆነ ምናምን ሰማሁ ማለት አብርሃምን አፍቅሬዋለሁ ምናምን ነገር የሚል ነገር ሰሰማ ደነገጥኩኝ። በእውነት በጣም ነው የደነገጥኩት። ፕራንክ ነው የመሰለኝ እኔ የውላ ነገር ነበር ግን ደነገጥኩ። ያው አንቺም ነግረሽኛል ነበር እና በቃ አሁን ላይ እንደምታዩት ምንም በቃ ቤተክርስቲያን ይዣት መጥቼ ነበረ። ጸበል ምናምን ትንሽ እንትን ብዬ ላስጠምቃት ፈልጌ ነበረ። በፍጹም አልገባም አለችን። አሁን ራሱ ከዛ እየተመለስን ነው። ግዴታ ለእናንተ ማሳወቅ ስላለብን ብለን ነው እንጂ በካሜራ ሁሉም ነገር እናሳይ ብለን ነው እንጂ ማውራት የማልችልበት ሁኔታ ላይ ነው ሁላ ያለሁት ቤተሰቦቼ እና ይከብዳል። እያያችኋት ነው። እሷም አብርሃም ብላ ልትሞትብን ነው በእውነት። እኔ እንጃ እኔ አላቅም ምን ብዬ እንደማወራ ራሱ። እኔ አብርሃም ስትል ግራን የገባኝ በቃ እኔ ፕራንክ እስኪመስለኝ ድረስ በጣም በእውነት ተወዘጋግቤ ነበረ እና እንጃ ታውቂያለሽ፣ የሆነ ውስጤ ተረብሻል። ጓደኛዬ እንደዚህ ሆና በማየቴ ውስጤ ተረብሻል። እንዴት እኔ በዚህ ልክ በቃ እኔ እንጃ እኔ አጣብቂያትም አላውቅም። እኔ ፍቅር እንደዚህ ያደርጋል እኔ እንጃ። ግን ደግሞ ባለፈው ያስፈራሯት ልጁም እንደዛ በቃ መተን ያን ነገር በቃ ውስብስብ የሆነብኝ ነገር እኮ ምን አድርገዋት ነው እቺ ልጅ? የሆነ ነገር አድርገዋት ይሆን ምናምን ነገር በቃ እያልኩኝ ነው። የሆነ ነገር አድርገዋት ይሆን ምናልባት ያን ቀን ውሃ ምናምን እንትን ሲያስፈራሯት ቀን ውሃ ምናምን ሲደፉባት የሆነ ነገር አድርገዋት ይሆን? እኔ ውስጤ እየፈራም ታውቂያለሽ። እንዴት ሰው በአንድ ጊዜ በዚች ፍጥነት ውስጥ እንደዚህ አይነት እንትን ያመጣል? ቆይ እንዴት ምንም እኮ አሁንም እኮ ሄደን ነበር አይተሽለ ሁኔታውን ሄደን ነይ እስኪ በእናትሽ እንሂድ። አሁንም እሺ በይንና ነይ እዛ እንድናመጣ እሱን ታይ ለቤተሰቦቼ አንዳንድ ነገር ልበላቸው እና ቤተሰቦቼ ማለት ይሄን ነገር ማለት አብርሃም እንዲያዩ ፈልጋለሁ። ይሄን ቪዲዮ አብርሃም እንዲያዩ ፈልጋለሁ። በእውነት እኔ አሁን ከልቤ ነው የማወራው። ይሄ ነገር ለምሳላችሁ እቺ ልጅ መጀመሪያ በደስታ እንደዛ ሆና አሁን ደግሞ ድጋሚ ደግሞ በአብርሃም እንደዚህ በመሆኗ እኔ እንጃ ይሄ ምንድነው? እሺ ይሄ ምንድነው ይባላል? ልክፍት ነው ፍቅር ነው የሚባለው? እኔ በእውነት ይሄን ነገር ምንም ነገር ልቀበለው አልችልም። እኔ እንደ ጤነኝነት ነው ብዬ አላስበውም።
አሁንም ጸበል ልውሰዳት ስለ እምቢ እያለችኝ ነው። ነይ እንግባ ብያት እምቢ እያለችኝ ነው። ለቤተሰብ ለምን ለስንት ሰው አስቸግራለች እቺ ልጅ እና ቢያንስ በቃ ይህን ነገር አይቶ እኔ ደውለንለት ነበረ። ከዚህ በፊትም ደውለንለታል። ትላንትናም ከትላንት ወዲያም እየደወልንለት ነበረ እና እሷ ልታወራውም ፍቃደኛ አይደለችም። ማለት እንደሆነ እንደብድ ነው የሚያረጋት። እሱ ደወለ ስንላት አታምነንም ምናምን እና እሱም ላውራት ምናምን እያለ እንደውም በቃ ወይ አገኛታለሁ ምናምን እያለ ነበረ። ወይ እሱ መጥቶ ያገኛት ወይ ደግሞ እኛ ሄደን እሷን ለማገናኘት ነውና ይሄን ቪዲዮ መጀመሪያ እሱ ይልንና ከዛ በኋላ በቃ ይዘናት እንሄዳለን። በእውነት ሁኔታዋን እንዲያይ ነው። እኔ ዛሬ ቪዲዮ ላይ እንደዚህ የመጣ ነው ሁኔታዋን እንዲያይ ነው። እሷን ይሄ ቪዲዮ እሱ ጋር እንዲደርስ ስለምፈልግ ነውና ቤተሰቦቻችን እባካችሁ የሆነ ነገር አድርጋችሁ ሼርም አድርጋችሁም ቢሆን እሱ ጋር አድርሱልን። በቃ እኔ እሷ ነገር በቃ አሁን ላይ በጣም አሳስቦኛል። ሁኔታው በጣም ነው ያሳሰበኝ። ቪዲዮ ከሰራን እንደውም ቆየንባችሁ አይደል? ባለፈው እንደውም የተፖስተው ቪዲዮ እና አሁን ላይ በቃ እንዴት ብለን ቪዲዮ እንስራ? ምክንያቱም እንዲያያችኋት ነው። በዚህ ሁኔታ ምንም እኔ ራሱ ወደ ካሜራ መምጣት አልቻልኩም። ቪዲዮ ለመስራት ድፍረቷል። በቃ እኔ አሁን ራሱ የእውነት ግዴታ ስለሆነብንና እሱ ይሄን ነገር እንዳያውና እናንተም እንድታዩት ስለምፈልግ ነውና እንግዲህ እንደምታዩት ነው። ልብስ ምናምን ይዘን ለመተን ቀይሪ ብለናት አልቀይርም ብላናለች። ሰው ያለንበት ሁኔታ ከባድ ነው። ብቻ እንጃ ቤተሰቦቻችን ልብስ እንቀይርላት እሺ ካለችና ሊዱ መሄድ አለብን። አንዴ ልብስ ቀይሪና እንሂድ። ልብስ ቀይሪ ባክሽ። እስኪ ስሚ አንድ ነገር ንገርሽ። አብርሃም ምናምን እያልሽ አትጃጃይ እሺ። አብርሃም አንቺ አብርሃም እንዳትጠሪብኝ፣ ስሙን እንዳትጠሪ ልትወስጂብኝ ነው። አብርሃም እኮ እየመጣ እኮ ነው። እንደዚህ ቆይ ያሪ ደክሞኛል፣ ድክም ምን ያለኝ እባክሽኝ። እስኪ አላሳዝንሽ። እየመጣ እኮ ነው። እሺ ልትወስጂብኝ አብርሃም ልትወስጂብኝ። አብርሃም ይልሽ እየመጣ ስለሆነ ልብስ ቀይረሽ ወደዛ ሄደን ልብስሽን ቀይሪና ማለት ነው። እኛ አልፈልግም። ይሄ ምንድነው? ልብስሽን ቀይሪና እንሂድ። አብርሃም እኮ መጥቶ ይጠብቅሽ ነው። አብርሃም ጋር ውዴ ነይ እናት እባክሽ አብርሃም ጋር። እኔ አልፈልግም። አጠገቤ አንዳድርሽ በቃ በዚህ ነው የምላችሁና ይልሽ ነይ እንሂድና እኔ እኮ በቃ ለምን እንደማትረዳን እኮ ነው። እሺ ቢያንስ እንኳን አንድ ሀፍታ እንኳን አንድ ጸበል ብትገባ እኮ የሆነ ነገር መፍትሄ እናገኛለን። እሺ በቃ አንቺ አትጨናነቂ ነው። ጸበል ቤተ ክርስቲያን ደርሰን እዚህ ደርሰን እሺ እምቢ ትለናለች። እዚህ ደርሰን እምቢ ትለናለች። በእናትሽ ሊዲያ በእናትሽ አለን እዚህ ጋር እንደማይደውልለት እንደውልለት ነው በቃ መሄድ አለብን። እኔ ነይ እንሂድ። ሊዲያ ነይ እንሂድ። ነይ እንሂድ እባክሽ። ነይ እንሂድ። አንቺ በቃ ነይ እንሂድ። አብርሃም ጋር ነው። ነይ እንሂድ። አብርሃም ጋር እና ቤተሰቦቼ በቃ እኛ ምንም ማድረግ አልቻለም። እንግዲህ ከዚህ በኋላ ያለን ወንድሟን ጣጥቼው ወንድሟን እንዳረጋ አርጋት። እኔ ከአቅሜ በላይ በቃ
ከአቅሜ በላይ ሆኗል። እኔ ቤተሰቦች በእውነት እኔ ብዙ ነገር ለማድረግ ከባለፈው ቪዲዮ ጀምሮ 1 ሳምንት ሊሞላው ነው። 4 ቀን ነው 5 ቀኑ ለምን 6 ቀን ምናምን ሞልቶታል። ባለፈው ቪዲዮ ከፖስት ነው ካያችሁት እና ይሄ ሁሉ ቀን እኔ ብቻዬን ነበር ስታገል የነበረው። በቃ ከዚህ በኋላ ደግሞ ይበቃል። በቃ ወንድሞ ይምጣና ሁሉም ነገር እንትን እኔ ቤተሰብ ሳይሰማ ብዙ ነገር ለማድረግ በጣም ብዙ ነገር ተጣጥሬ ነበረ ማለት ቢያቁም እኔ በራሴ በኩል ስላለችበት ሁኔታ መናገር አልፈለኩም። ግን አሁን ላይ ሁሉንም ነገር አብራራላቸውና በቃ እንዳረጉ ያርጓት ቤተሰቦች። ስለዚህ አንተም ካሜራውን አጥፎ በቃ ማውራት አልፈልግም። ቆምንበት ቦታ ቆሜ አንቺን አስባለው ቁጭ ብለን ካውጋንበት ቁጭ ብዬ እተክዛለው ጨዋታና ሳቅሽን አስታውሺ እህላለው ተክዛለው አስባለው እንግዲያው አንቺም ከተለየሽኝ ከራቅሽኝ አስታውሽኝ በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጭኝ እንዳረሳሽና አደራ አንቺም አትርሽኝ አስታውሽኝ ፍቅሬ አስቢኝ አስቢኝ አስታውሽኝ እንደምነሽ አረ እንደነሽ እንደምነሽ አረ እንደነሽ